እንደዚህ ምን እንደሚሻለኝ እስቲ ዝም ብለህ እንደዚህ እያልክ አትኮኮል እሷ ራሱ ይሄን አይታን የደበረካት ይሄ አልገባሽም እኮ በቃ አርፈህ ተቀመጥ ቆፍጠን በል ምንድነው እንዴ ምን እንዴ ምንድነው ይሄ እጭ ምን ይዳግም ህልም ሆነ ማለት አሁን ነው ምንድነው ያ የዳግም ግራጉን መሰስ እያለች እየመጣሽ እስኪ ማተሙት ዳጊሙት የምሬ እንደዚህ ያለ ፀጉር ይፈርሽው በመጣው ይለራስ አሁን ይሄ ምን ነው የሚፈረዘው ምን ይላል ይሄ አረጂ ምን ይያርሽ አንቺ ደግሞ ዝም በይ እንዴ ዳጊ አርፈ ቁጭ እሺ ዙሪያ እንዳት ጂሪ ቆይ ምን ላድርግ በቃ ነገር ቁጭ በል ዙሪያ እንዳት ምን ቼክ ነበር እሺ ወይኔ ጂሪ ገንኩሽ ካውስ ዳጊ እሺ ቁጭ ቆፍጠን በል እንዴ እሺ ጂሪ አልገባሽም ዳጊ ምንድነው ጂሪ ዳጊ ደህና ነህ ደህና ነኝ ብቻችንን እንድናወራ ፈልጌ ነበረ ይናጂ አሁን እናንተ እግዚአብሔር ማርያም ወይኔ ማየጉድን ኩልሽ እኮ ተጨነኩኝ ወይ ስለምን ጉዳይ በስልክ ስናወራቸው ስለነበሩት ነገሮች ናቸው ራስህን ቻለ ሰው ያማል እንዴ እዛው ተሰፈር እግዚአብሔር ቆይ ዳጊ እንዳፈቀርኩ ስላወቅክ ነው አይደል እንዴ የምትጫወትብኝ እኔ አፈቅርሻለሁ አልኩሽ እንዴ አልበዛም እንዴ እቺ ደግሞ ታዲያ ምንድነው በጣም ብዙ ተስፋ ነበር እኮ የሰጠኸኝ በጣም ብዙ ነገር ነበር እኮ ያልከኝ አረማትሙት እንጂ በእግዚአብሔር ራስ ቻለው እኔ ምን ላድርግ ምንድነው ጅርጅሪ የምትለው እሺ ነኝ የት ነው የምትሄደው ቁጭ በል እንዴ እንደጀመርከው ጨርሰህ እግዚአብሔር ያረተው እንድታብራራለት የምትፈልገው ነገር አለ አብራራለት እሺ እኔ እኮ ተጨነኩኝ ይሄን ቆይ አንቺ ምንድነው እንዲያብራራልሽ የምትፈልጊው እቺ እንዳፈቅረው ካረገኝ በኋላ ለምን ተወኝ እግዚአብሔርን እኔ ማርያምን እኔ እንዴ ኧረ በማርያም እኔ ምንድነው የምትይኝ እኔ እንዴ እኔ እኮ ተማጃጠኝ እኮ እኔ እኮ እሺ ዳጊ አንተም እኮ አፍቅርሻለሁ ብለኸኝ ነበር እሺ ቆይ ያቺ ጓደኛሽ ምንም ነገር አላለችሽም እንዴ እሷ ግን ምንም አልነገረችኝም ግን በውስጧ እየተጨነቀች ነበር አቤት እሺ እኔ ማተሙት ይበምጣና ተሻለ በስከት ያረፊ ያ ስሙ እንኳን ተፋ አረ ጂሪ ምንድነው ነገሩ ንገሩኝ እስቲ ይኸውልሽ ወንድ ነው ብለሽ ስትጀነጅኝ የነበረው ዳግም የሚያፈቅረው ሜላት መስለሽ ነው ሲያወራሽ የነበረው በቃ ተገላገልኩ ጂሪ ነው ያፈቅረኝ ያፈቅርሽ ሜላት ነው ያፈቅርሽ አስጨነቀችኝ ጉዳዩና በቃ አለቀ እንዴ አይሻለሽ አትለማስ ነው ይሆነ እኔ ምልጭ ጃክ አብሮ እንደኖርስ ማለት ነው አሁንም እየኖረ እንዳለ ሰው ወደፊትም አብሮ እንደሚቀጥል ሰው ይሆነ አንድ ጉንት የሆነ ጥያቄ ይዤልሽ መጥቻለሁ አይ ሚኪ አቤት ዕውቀት አቤት ብስለት ቆይ ከኔ ተለይተ ነው እንዴ ዕውቀት የምታበለጽገው በሰልኩብሻ በጣም እንጂ ቃል አጣጣለ ታመሰጣጥሮ ይለ እንዴ አረ ስንቱን ቴንክ ዩ ችግር ኖ ማተር ቆይ ግን እናንተ ሁለት ልጆች በሰላም ነው እንደዚህ የምትሞጋገሱት ቹቹሻ አሁን ያወጣውን ቃል አልሰማሽውም እንዴ ጉምቱ የሚል ቃል ቆጣ እና እንደዚህ አይነት ኮንክሪት የሆነ ቃል ማውጣቱ ራሱ ለኔ በጣም ትልቅ ነው እንደውም እቺን ቀን ብናከብራት ይሻላል ልክ ብለሻል አቡሻ ካላንደር ሊውላ መመዝገብ አለበት እንደ ቀላል ነገር እንዳትዩት እናንተ ልጆች ግን ድሮ ቀዳዳ ብቻ ነበር የምትመስሉኝ አሁን ግን ጭራሽሩ ነፍሳችኋል የነፈሰ ሰው ናችኋል ወይ ቹቻ በዚህ ዘመን እኮ ንፋስ እኮ በጣም ኢምፖርታንት ነገር ነው እሺ ቆይ እንዲያካበርከው ምን ልጠይቀኝ ነበር እንግዲህ ምንድነው አንቺን ሳይሽ ጎበዝ ነሽ አስተዋይ ነሽ ምሁር ለሙን ደፋ ቀና የምትይ ሴት ነሽ ወይኔ ቹቹሻ ቆይ ግን ሚኪ ዛሬ በሰላም ነው አታስቢ ችግር የለውም በሰላም እና ታዲያ መናገር የምትፈልገውን ተናገረ እንደው ይሄኔ መሰለ ኳሊቲ ይዘሽ ማለት ነው ምን ቢቀጥምሽ ነው እዛ ቀስቴ ጋር ፉንቃ ሙድ የምታፈምጪው
እንዴ ቆይ ቀስቴ ምን ሆነ? ያው እቺ የእንግሊዘኛው ጥረት ጀሞ ላይ ማት እያመጣች ነው። አይ ሚኪ ምን ነው ቹቹሽ? ቀስቴ እኮ ለኔ ፍቅረኛዬ ብቻ አይደለም ዘበኛሽም ጭምር ነው። ቀስቴ እኮ ለኔ በጣም ብዙ ነገሬ ነው። የኔን እናት ለማሳከም ብሎ ስንት ጊዜ እስር ቤት ከርሟል። በዛ ላይ ደግሞ የኔን ቤተሰቦች እንደ ቤተሰቡ ነው የሚያየው። ከሱ ስሜት ይልቅ ለኔ ስሜት ነው ቅድሚያ የሚሰጠው። በቃ ቀስቴ ለኔ በጣም መልካም ሰው ነው። አራ ሲሪየስ ሙድ ማራመድ አንቺ ምን ነው? ምን ነው ሚኪ የጠየቅከኝን እኮ እየመለስኩልህ ነው። እኛ እኮ ጭዌ ሙር ነው እንጂ ሲሪየስ ሙድ እንድታረጊ መች ፈለገን? እኔም እኮ ፈልጌው አይደለም፣ ግን በቃ የቀስቴን ጉለቱን ሳይሆን ልቡን ነው ማየው። አረ በቃስ በስድስትኝ የኛ ጭዌ እንፍጠር ብለን ስናስብ አንቺ ወደ ሲሪየስ የመርቹቻ ትልቅ ሰው ነሽ። እውነትም አርጅተሻል። እንዴ ምን ነው ብንቀልድበት? ምን ነው ቢያምርልን? እንዴ ሲሪየስ ህፃነ ቄርቆስን አይመጣም። የሆናችሁ ድንዞቹላ ፎንቄ እንቀሰቀሳችሁብኝ። እሺ እና በቃ እኔ ልሄድ ነው። ቀስቴ ጋር አይደለም ግን ተደብቄ ደውለትና አናግረዋለሁ። በዛ ላይ ደግሞ ድምጹን አፍቆኛል። የማን የቀስቴን? አይ ያንተን። የሆናችሁ ሁለት ድንዝዞች። አንተ ስማ ሳናስቡ የሶፎን ቃቀስቃሽ ሆነና እኛ እኮ የውቀት ፓኬጅ ፉል እኮ ነን። ሲያስጠልዩ ጅል። አንተ ደግሞ ጅላጅል ደነዝ። ሂድ በእናትህ ና። አይ ሄቨን አይሽ እኔ እኮ ለዚህ ነው ተዋት ተንቀጭቀጁ ተረጋጉ ማለት ፍቅር አትበሉ ማለት ለዚህ። እስቲ ጄሪ ተረጋጊ። ምኑን ተረጋጋው? አርፈ ቁጭ ብላ የምትማረው ልጅ የሆነ ካክቶ ያጎዝናት አሟታል። አትጩሂ። ረዱ አሁን እንዴት ነሽ? ተረጋጋሽ? ደህና ነኝ። እና ረዱ ፍቅሩስ ወጣልሽ እንዴ? ቆይ ምን እያልሽ ነው እንዴ? ደማ ምን አደረኩ? ጉንፋን መሰለሽ እንዴ ባንዴ የሚወጣላት? ጉንፋን ራሱ ቀን